ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ስሜ ኑራ መሐመድ ይባላለሁ። ያው ኩላሊት እየታጠብኩ ነው ያለሁት። የኩላሊት ታማሚ ነኝ። ተጀመረኝ አሁን 4ኛ ዓመቴ ነው። ወላሂ በጣም ከባድ ነው። ከምነግራችሁ በላይ ስቃው ከባድ ነው። ሁሉም ነገር ቤተሰብም እኔም በጣም ተሰቃይተናል። አሁን ኢንፌክሽን አሁን እዚህ እጄ ላይ አራተኛ ሰርጀሪ ተሰራ እና ወላሂ በጣም ከባድ ነው። ወገኖቼ እባካችሁ አሁን ኩላሊት የሚሰጠኝ አግኝቻለሁ። ወደ ውጭ ነው ህንድ ሀገር የሚቀየረው አሉ። 4.5 ነው ያሉት። 4,500,000 ነው የተባልኩት። በጣም ከባድ ነው። ይህንን አሁን 4 ዓመት ተቋቁሞን ቤተሰብም ዘመዱም ሁሉም ተጋግዞ እስካሁን አሳጥበውኛል። አሁን ግን ታቅማችን በላይ ሆነ። ምንም መቋቋም አልቻልኩም። እንደጀመረኝ ታጥቤ ሁላ የሚሻለ ይመስለኝ ትንሽ ተስፋ እያረኩ ነበር። አሁን ሁሉንም ጓደኛም ሳይ እኔም በቆየሁበት ሂደት ያው ወደ ሞት እንጂ ኩላሊት አልተቀየረ ምንም መፍትሄ እንደሌለው ነው። አሁን ውሃ መጠጣት አልችልም። ሁሉ ነገር ምንም አልችልም። አሁን ረመዳን ላይ እንኳን አሱራ አካባቢ እንደነው ውሃ ጥም የሚያረገን። እኔ ግን ማፍጠርም መጠጣትም ያው ሽንት ስለማልሸና ወደ ደም ነው የሚቀየረው። ወደ ራሴ ስለሚዘልቅ ሽንቱ መጠጣትም አልችልም። ውሃ መጠጣትም አይቻልም። ሁሉ ነገር ስለ ኩላሊት በሽታ ሁሉም ሰው ያውቀዋልና በጣም ከባድ ነው ተመነግራችሁ በላይ ወላሂ። እና ወገኖች በምትችሉት አቅም በዱዓም በገንዘብ ማግዙኝ፣ አሳክሙኝ፣ ውሃ ጠጡ። ታላህ በታይ ስበቡ እናንተ ናችሁና ውሃ የምጠጣበት ቀን ብቻ ነው የናፈቀኝ። ወገኖቼ ባካችሁ በጣም አቃለሁ። ይቅርታ ያው እንግዲህ ሁሉ ነገር ኑሮ ውድ እንደሆነ አቃለሁ፣ ግን በጤና ደግሞ በጣም ከባድ ነው። ምንም ማረግ አልችል ታቅሜ በላይ ስለሆነ ነው። ወገኖቼ ባካችሁ አግዙኝ፣ ድረሱልኝ ነው የምለው። እንግዲህ 4 ዓመቴ ነው ተጀመርኩት። አሁን 4ኛ ዓመቴ። በአጠቃላይ በጣም ከባድ ነው። ያው እኔም አረብ ሀገር ነበር የቆየሁት። ተዛ እንደመጣሁ በቃ ምግብ ማስጠላትና ማስታወክ ነበርና ታይፈስ ነው ታይፎር ነው እየተባለ ታይፈስ ነው እየተባለ ሐኪም ቤት ስሄድ የትም ስሄድ በቃ መርፌ ይሰጡኛል። ምንም የኩላሊት ምንም አሁንም ስሜቱ የለኝም። ምንም አይለይልኝም። በቃ ሰውነቴ እሾህ ነው። ሰውነቴ ያብጣል። ያው እንደመጣሁ እንደመጣሁ የነበረው ስሜት ወላሂ ያው እንደመጣሁ ማስጠላት ነው፣ ማስታወክ ነው እና ሰውነቴ በጣም ያብጣል። ሽንትም በቂ ሽንት ስለማልሸና እኛ ስለማናቀው ነው ታይፈስ ነው ታይፎር ነው ሲባል። አሁን ከዛ በኋላ ሌላ ሐኪም ቤት ጠቢብ ሐኪም ቤት ስሄድ ነው እንደማይሰራ የተነገረኝ እንጂ ምንም የተለየ ስሜት የለውም። ከዛ በኋላ ሰውነቴ መቁሰል ነው በቃ በአፍንጫዬ ደም ነው የሚነስረኝ። ሰውነቴ ቆሰለ እንዲያለ። አሁንም ትንሽ ነገር በመድኃኒት ራሱ ተጠጣ ሰውነቴ ይቆስላል። ቁስል ነው በቃ ሁሉም። ይሄ ራሱ እጄ መታጠፍ አይችልም። ሁሉ ነገሩ በቃ ይቆስላል። ቁስል ነው በቃ የተነፈረ የተቀቀለ ስጋ ነው የሚሆነው እና ወላሂ በጣም ከባድ ነው ወገኖቼ። ባካችሁ ውሃ በእናንተ ስበብ ልጠጣ። ታከሞ መዲያን ካለ ጋር ኢንሻአላህ አላህ ነው ሁሉንም እንግዲህ የሚያደርሰው። አግዙኝ ወገኖቼ ነው የምላችሁ። በዱዓም በገንዘብም ያው 4 ሚሊዮን ከተኩል ነው ያሉት። አናግረን ነበር ዶክተር፣ እንደዛ ነው ያሉት። ወገኖቼ አግዙኝ፣ ውሃ ጠጡኝ። ታላህ በታይ እናንተ ናችሁ ያላችሁኝ። እኔ ምን ማድረግ አለብኝ? ታቅሜ በላይ ሆነ። 4 ዓመት ዘመዱም ሁሉም ተረባርቦ እስካሁን አቆይቶኛል። ታላህ በታይ ማለት ነው። አሁን ግን ታቅማችን በላይ ነው። ምንም ማድረግ አንችልም። ታቅማችን በላይ ስለሆነ ነው እናንተ ፊት የቀረብኩት እና ወገኖቼ እንደው ውሃ ልጠጣ ሌላ አይደለም። እንደው ረመዳን ላይ ሆኖ እንኳን መቅረብ ላይ ለማፍጠር እንዴት ነው የምንሆነው? እኔ ግን መቼም ረመዳን እንደሚፈታ አላሁ አለም። አላህ ታገዘኝ ኢንሻአላህ። በእናንተ ሰበብ ድናለሁ ብዬ ተስፋ አደርጋለሁ። አግዙኝ ወገኖቼ እባካችሁ። የኢትዮጵያ ሕዝብ ለመተጋገዝ ሁላችሁም ለመተጋገዝ የታወቅንንና እባካችሁ ወገኖቼ አግዙኝ። ወገኖቼ ድረሱልኝ፣ አሳክሙኝ ነው የምላችሁ። በዚህ ባንገቴ በዚህ ተደርጓል። በሁለቱም ደም ስሮች ተደርጎ ወጥቷል። እንደገና በእግሪ ተደርጓል በታፋዬ። አሁን ይሄኛው እጅም ፈንዲቷል። 8 ነው 5 የተሰራው ሰርጀሪው ማለት ነው። 8 ወር ተሰርቸበት ከዛ በኋላ ፈነዳ። አሁን ያለችኝ እቺ ብቻ ናት። አሁን ያለችኝ ግን በዚህ ብቻ የምታጣው ይቺ ታለች። በቃ ይቺ የሆነ ነገር ብትበላሽ አሁን
ነርሶችን ዶክተሮች እየተመረጠ ነው የምወጋው። ይቺ ተበላሸች በቃ ሌላ እድል የለሽም ነው ያሉኝ ማለት ነው። በአስቸኳይ መቀየር አለበት እና ምንም ሌላ እድል የለሽም ብለው አሁን በዚህ ነው ዶክተርና ነርስ እየመረኩ ነው የምወጋው። ዶክተሮቹ ጋር ነርሶቹ ጋር ሁላ እያስቀየምኳቸው በቃ ሰው እየመረኩ ነው የምወጋው ማለት ነው ለመዋል ለማደር። አሁን በብዙ ማውራት ራሱ አልችልም፣ አፌ ይደርቃል፣ ውሃ ይጠማኛል በጣም። አሁን እኔ እያየኋቸው ውሃ ይጠጡም ውስጥ እየገቡ ነው የሚጠጡት። ማንኛውም ቤተሰብ እኔ አጠገብ የሚጠጣ የለም እና ውሃ አጥግቡኝ፣ እንደ ውሃ አጥግቡኝ ወገኖች፣ እንደ ልቤ እንደ ሰው ሽንቴን ሸንቼ ውሃ አጥግቡኝ ነው የምለው። እና በጣም ከባድ ነው ያለው ሁኔታ ወላሂ። እንዲህ ነው ብዬ ምንም መግለጥ አልችልም። አሁን ይሄ አይታጠፍም እጄ ሰውነቴ እንዲያለው ሁሉም አሁን ይሄ እንዲያለ ሽንት ነው፣ ይሄ ሁላ ሽንት ነው ወላሂ በጣም ከባድ ነው። እና ያው በየ3 ቀኑ ነው የምሰራውም። ያው ዲያሊሲስ ሁኔታ ሁሉም ሰው ሊያውቀው ይችላል፣ የማያውቀውም አለ፣ እኔም አላውቀውም ነበረ። እና ሁላችሁም አላህ ይጠብቃችሁ ተዚህ ወገኖቼ ባካችሁ። ያው ተሳምንት 3 ጊዜ ግድ ነው በየ3 ቀኑ ማለት ነው። አንድ ቀን እንኳን ታንሸና ስናድር እንዴት ነው የሚያሰቃየን። የሽንቱ አሲድ በጣም ከባድ ነው። ማንኛውም በሽታ እንግዲህ ከባድ ነው። እኔ እንጃ የኩላሊት ደግሞ በጣም ከባድ ነው ወገኖች፣ አግዙኝ። አሁን ራሱ ማውራት ራሱ በጣም አፌ ይደርቃል፣ አፌ በጣም ይያያዛል። እና ወገኖቼ በእናንተ ስበብ ውሃ ጠጡኝ፣ ውሃ ልጥገብዬ ነው ወደ እናንተ እንግዲህ ተፈጣሪ በታይ እናንተ ናቸው ያላችሁኝ። የኢትዮጵያ ሕዝብ ድረሱልኝ ነው የምለው ወላሂ። አውቃለሁ ሁሉም ነገር በጣም ከባድ ነው። የኔ የባሰ ስለሆነ ነው፣ በጤና ነው። እና ወገኖቼ አግዙኝ። ሙስሊም ክርስቲያን አላለም፣ ሁሉም ወገኖቼ፣ ሁሉም ኢትዮጵያዊ ነው የምላችሁ። ሙስሊም ክርስቲያን የምለው ነገር የለኝም፣ ሁሉም ወገኖቼ ናችሁ፣ ድረሱልኝ ነው የምለው። እስካሁንም እናንተ ናችሁት፣ አላህ በታይ ያቆያችሁኝ። አሁንም አግዙኝ እስከ መጨረሻው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሙስሊም ወገኖቼ፣ ክርስቲያን ወገኖቼ፣ ልጄ የመጀመሪያ ልጄ ናት። ተታመመች 4 ዓመቷ ነው። 4 ዓመት ሁሉ በኩላሊት እየታጠበች ነው። በሳምንት 3 ነው ያለውን እንግዲህ ገንዘባችንን ተወገንም ተዘመድም ተሙስሊሙም ተክርስቲያኑም ሁሉ እየለመን እዚህ ደርሳለች። አሁን ሁሉም የደም ሴሎቿ ሁሉ አቋርጠው አገልግሎት ሰጥተው አንድ እጇ ብቻ ስለቀረ ወገኖቼ እርዱኝና ውሃ ጠጡልኝ፣ አዲኑልኝ። በወገን ወንድሞቻችን እህቶቻችን እየዲያኑ ነው፣ ድረሱልን ወገኖቼ ነው የምለው። ክርስቲያንም ወገኖቼ ሙስሊምም ወገኖቼ በአላህም በፈጣሪያችሁም ብላችሁ እርዱን። በዱዓችሁም ያላችሁ በገንዘብ የሌላችሁ በዱዓችሁ እርዱኝ እና አዲኑልኝ። ደግሞ ደስታውን እንደዚህ እናስተላልፍላችኋለን ወገኖቼ። በገጠርም በከተማም በውጭ ሀገርም ያላችሁ በዱዓ ያላችሁ በገንዘብ የሌላችሁ በዱዓ እርዱን። የዘንድሮን ይቺ አንዷ ሴል ብቻ እጇ ናት የቀረችው። እሷ ታቆመች ምንም ያው መሞት ብቻ ነው እንጂ ሌላ እድልና ቻንስ የላትም ወገኖቼ። መቼም የሰጠ ሰውና ኸይር የሰራ ሰው በአኼራ ያገኘዋል፣ በዱንያም ይገኛል። እርዱንና አሳክሙልኝ ነው የምላችሁ ወገኖቼ። ወገኖቼ የምመሰላችሁ የምትታከመው መገናኛ ነው፣ ቱም ይባላል። ያው በሳምንት 3 ነው የምትታከመው። ዶክተሮቹ እስካሁን የጨረሳችሁ ገንዘብ ያሳክማት አልነበረም ወይ? ምን ነው ለዘመዲስ ለወገንስ አትጮህም ወይ ብለው ሲሉን ታሁን በኋላ እኮ እንትሏን ግዳጇን